አልቀነሰም ፍቅሬ የእስካሁኑ ሄሎ አልቀነሰም ሄሎ ማልበት ስቲፍ ነኝ ነኝ አይደላላ አልገብ ዶይ ዴባ ጋሼ እንዴት ነህ? ሰላም ነው? ጋሼዋ እንዴት ነህ? ሰላም ነው። አማን ነው? ሰላም እንዴት ነህ? አለን። ጋሼዋ እንዴት ነህ? ሰላም ነው ወይ? እንዴት ነው? አማን ነው? እንዴት ነህ? ሰላም ነው? ሰላም ነው ወይ? እንዴት ነው? ሰላም ነው? ሰላም ነው። እንዴት ነው? ቤተሰቡ ሰላም ነው? አለን። እንዴት ነው? ሰላም ነው። ጠፋህሳ? አላለሁ ምን ያው ምንድን ነው? ባለፈው ደግሞ መኪና ይዘህ በቃ ሰላም ሳትለን ምናምን አለፍ። መች ባለፈውሳ? ኧረ ተው አልፌህ ተው ሌላ ሰው ይሆናል። ኧረ ጋሼ አንተ ነህ? እኔ ስቀህበት ምናምን እኮ ነው። ኧረ ተው እኔ እንደው ታዲያ የውድህነታችን ይሻለናል መሰለኝ ሰላም ለማባባል። ይሻለናል። ምን ጣል ያደርጉልኛል ያን መኪና ያስኩኝ ጊዜ መሬቱም ሰማዩም ድብልቅልቅ በጣም በቃ ምን ልበልህ ጋሼ አውቀህ ነው ግን ተው አንተን ሰላም አላልክም። ኧረ ጋሼ አየ በቃሽ ደህና ደር በቃ ጋሼ የውድህነታችን ይሻለናል ጋሼ። ኑሮ ተወዶ ነው ወይስ ዳውኝ ነው? የምር ዝናብና ፀሐይ ጅብ ይወልዳሉ? ሚስት ሳገባች ይታረግብኛለች እንዴ? መሪ ማለኔ ቢሆንስ የተዘፈነው ራሴን ሲያመኝ ፖስት ፒል በወስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል? ጻድቅ ነኝ ኃጢአተኛ ቦንዳ ቤት ልክፈት እንዴ? እዚህ ዓለም ላይ ብቻዬን በሆንስ የቤት ኪራይ ከፍያለሁ? ስማርት ነኝ ወይስ መሃይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው? አሁን ትራምፕ ቢደውልልኝ ስልኩን አነሳዋለሁ። ይሄ መኪና ከቀደመኝ አባቴ ይሞታል። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው? ዋ ዱፌ ነፉ ሽሪሪ አባቴ ግን ለምን ጥሎኝ ሄደ? ትንሽ ዛሬ ቀኑ አዛ ነገር ነው ሲያስጠላ። ዝም ጌም ላጫወታ ፈታ እንድትል ምናምን ደስ ይለኛል። 4 ቁጥር ንገረኝና እሱ ላይ ተመስጬ አስማት ምናምን 4 ቁጥር ዝም ብለህ የኤቲኤምህን ፓስዋርድ ንገረኝ። አይ ማረሳው ሌላ አለ ልንገራ ሌላ ይረሳል። ዝም ብለህ እንዳንረሳው መጨረሻ ላይ ጌሙ ላይ የኤቲኤምህን ዝም ብለህ እኮ አረሳው ስለማረሳው የተወለድኩበትን ልንገርህ ዝም ብዬ አልነበረም ነው እንዴት የእንትን ደግሞ አማክራለሁ እያልኩ የፌስቡክ ፓስዋርድ በጣም 10 እየረሳሁ ተቸገርኩና ማትረሳው ቁጥር አለ መሞረው የኤቲኤምህን ፓስዋርድ ንገረኝና በሱ እንትን ልበለው ሰው ጠይቀሃለሁ። ሌላ ያዝ ኤቲኤም ሳይሆን ሌላ ልንገርህ ቁጥር የማይረሳ ኤቲኤም ፓስዋርድ ቢይዘው አንተ ማትረሳውም ሁሌ ስለምትጠቀመው እኔ ቁጥር ስለምረሳው ይኸውልህ ሴቭ አደርገዋለሁ ሌላ ልስጥህ። የምን ኤቲኤም ነው የምታወራው? ሴቭ አደርገዋለሁ ሌላ ልስጥህ። ከዛ ሴቭ አድርጌ እስቀምጥልሃለሁ። ለነገሩ በሆነ ወይ በማዘር ስልክ ምናምን አደርገዋለሁ። በቃ ይሄ ሞል በሽተኛ የኔ እድሜ ከአንተ ኤቲኤም ፓስዋርድ የመጀመሪያው ጋር እኩል እንደሆነ ታውቃለህ? የምርህ ነው? ሁለቱ ቁጥር ከኔ እድሜ ጋር እኩል ነው እንዴ? ስንት ነው ፓስዋርድ? የኔ መጀመሪያ 25 ያንተ 25 ዋው ቢገርም አጋጣሚ ነው። ቀጣዩ ደግሞ ከሲስተር ጋር እኩል ነው። ገርሞኛል። የመጨረሻ ቀጣዩ ከሲስተር ጋር የመጀመሪያ 25 ከሆነ ቀጣዩ ስንት ነው ንገረኝ አንተ እኮ ያንተ ፓስዋርዱ 25 ብሎ ቀጣዩ ሁለት እኮ የእህትህ ስንት ነው አትነግረኝም? እሱ እኮ ንገረኝ። የእህትህን ምንድን ነው እኮ 25 ብለህ ፓስዋርድ የእህትህን ለታን ንገረኝ። ምንድን ነው ድርቅ የምትለው? ኤቲኤም ጠላሃል። ኤቲኤምን አግኝተኸው ነው እዚህ ጋር ጠላሃል። አሁን እኮ እዚሁ ኧረ ተመለስ። አንተ ምን አረው? የህፃን አሞህ የመሰል እንደ አንተ። እሺ ለባልተቤቷ እንደ ደውልልኝ። ሁሌ ስተኛ አትልም? አየኸው ማን ጋር እንደጠራ? አንተ ሌባ ብለህ ደግሞ የቦስን ስልክ ሰረክ እንዴ? ቦስ ለምንድን ነው ያዝከው? አቧንጣ ስልኪን ምንድነው እየተሰራ ያለው? ይሄ አዲሱ ጥበቃችን ነው። ኖ እንዴ ቦስ ነው እንዴ? አረ ይቅርታ ቦስዬ። ተባረሃል። ይሄ ለአንድ ቀን ደሞዝ። አረ ይቅርታ ቦስዬ። ወደዛውን
ልጅ ባለፈው ሳምንት ጤነኛ ነበር እንዴ? ምን ሆኖ ነው? ምን ባቲ ስንት ታሪኩን ስንት ጉዱን ስንት ሚስጥር የነገራቸው የነሳ አባቱ ሃይማኖት አልቀየሩ። ኧረ በስመ አብ የማማ ብር ሲያንሰው እናንተ ፍቅረኛ አትንከባከብም እንዴ? ምንድነው ሳር ምናምን ይዘምዞረው እንዴ? አንቺ አለሽ አይደል እንዴ? ቤስት ፍሬንድ ለመቼ ነው ይዛ? አረ ምንድነው ፍሌ የምትዝረከረከው? በእናትህ ሱሪ ላይ እዚህ በእንዘጋ ወጥም ነክቷል እንዴ? አንቺ አረ ወጣ አለብሽ አንቺ ራሱ የኔ ውስጥ። አረ አንተ ጥቁር እኮ ነው ሲጀመር። የቱ ጋር ነው ያለብኝ? ወይ ያጃ እናንተ ምን አረግን? አንቺ ለላትሽ አልዘገብሉኛ እንዴ? ፍሬንድ ሃይ መታወቅ እንችላለን? እሺ ሃይ ተዋወቅን። ከዛ በኋላ ላይ እኔና አንቺ ጓደኛ እንሆናለን። ከዛ ከጧት እስከ ማታ ቀኑን ሙሉ እናወራለን። ከዛ ይሄ ነገር ያድርግና ጓደኝነታችን ወደ ፍቅር ይቀየራል። ከዛ በኋላ ላይ ስለ ወደፊታችን ምናምን እናወራለን፣ እናቅዳለን። ከዛ በኋላ ላይ አንቺ ሌላ ወንድ ታገቢያለሽ እና እኔ ምን ቤት ነው የምቃጠው? ምን አባቱ እኔ እናንተ መቀለጃ ነው። ምክክሩ ላይ ብዙ ሀሳቦች ተነስተዋል፣ ግን አብዛኞቹ መሬት አልረገጡም። አረ ግን እኔ እንዴት ነው የሚመጣላችሁ መሬት? አይዞሽ እሺ። መቼስ ቢበት አልልሽም። ከመጠን በላይ ነው የምትበይው። አረ ቆንጠር አታድርገው። በደንብ አጉርስ። እንኪ አለቀ። አይዞሽ ትድኛለሽ። እሺ በቃ አንቺ እስከዛ አረፍ በይ። እኔ እቃዎቹን ደግሞ ላጣጥብ። አባ ወይማ ራበኝ እማ ቢያንስ አፍሽ ውስጥ ያለውን እስቲ አላምጠሽ ዋጭው እንዳይሻግትብሽ። ዶክተር እኮ ቀስ እያለሽ በየሁለት ደቂቃው ትብላ ብሏል። እማ አላለ መስሎኝ ነው። ባንቺም አልፈርድ። ህመም ላይ ስለሆንሽ ያሰብሽውን ብቻ ነው የምትሰሚው። ምግቡን እሱ ያሳካልሽ። በእኔ አቅም ግን የሚቻል አይደል። ድሮም አውቃለሁ ንብረቴን ፈልገን ያገባኸኝ። የትኛው ንብረትሽን? ቤተሰቦችሽ እንደሆነ ይሄ የድር ቤት ድስት የሚያክል ሆድሽን ነው ያስረከቡኝ። እሱንስ ቢሆን መች በቅጡ ተንከባከብከው? አንዴ በፈሳሽ አንዴ በጠጣሩ የማይሞላውን ለመሙላት እየሞከርኩ ነው። ምን ላድርግ? ይሄ ግሊኮስማ እየተወጋ ነው ወይ ከሌባ ላይ ነው የገዛኸው? ይኸው በየሰዓቱ እኮ ነው የሚርበኝ። እንዲህ በስስት እየበላውማ በቃ አልድንም። እሺ እኔ ምን አድርግ ነው የምትይኝ? ቤት ውስጥ እኮ በቃ የሚበላው አልቋል። ምን ትሆኝ? እቃው ብቻ ነው የቀረው። ነው መጥበሻውን ልጥበስልሽ ወይስ መክተፊያውን ልቀቅልልሽ? አይ ጭልፎን አገንፋልሽ። አምላኬው እውነት ይሄ ቀን ያልፍ ይሆን? እውነት እቺ ቀን አልፋ በሁለት እጄ በላይ ይሆን? አይደላላ ምን አይነት ሰራተኞች ነው የምታመጣብኝ? አለ መገጣጥም እኮ ነው ጋሺ። እመኑኝ አሁን እክሶታለሁ። ቆንጆ ይደላላ ነው ማለት ነው። ይኸው ጋሺ የመጣችው ተመልከቷት። እንዴት ዋላችሁ? ደህና እግዚአብሔር ይመስገን። እሷን ነው ከሳለ ያልከኝ? አዎ ጋሺ እሷን ነው። እና ተማሪ ነኝ ሰራተኛ? በነገራችን ላይ ሁሉም ሞያ አለኝ። ሆቢሽ ምንድነው? ያው ሆቢ ማርሶን ማገልገል፣ ምግብ ማብሰል። የኔ ሆቢ ምን እንደሆነ ታውቂያለሽ? አንቺን ማየት። እስከምመጣ ልጅን ጠብቅ። ኧረ ችግር የለውም። ከአንቺ በላይ ተንከባክቤ ነው የምጠብቀው ልጅሽን። አደራ ችግር ደርሰሽ ነይ። በቃ እዚህ እጠብቅሻለሁ። ቤቢ አቡሽ እንዴት ነህ? ቤቢ እሺ ምንድነው የሰዶ ማርሻል የመሰለ ሰውዬ ውሻ መስየው ነው እንዴ? እንዴት ነህ? ጎረምሳ እኮ ነው የሚመስለው። በስመ አብ እንዴት ነህ? ላጫውትህ። እሺ አዩ
እንዴ አንተ ምን አባ ነው የሚያጃጅል? ማነው? ሙዚቃ ልክፈትልህ። እኔ አልፈታለኝ እኮ የሰውዬ እንዴ ቀይዋ በመስኮቴ ጋር አበዛው። ጅል የትልቅ ጅል ብረም ያጃጅል። አሁን እኔ ነኝ የማወራው እንዴ ምንድነው? ወይ ደህና ቃሲሞ ከከፈትክ ደህና ቃሲሞ አከፍተም እንዴ ምንድነው የሚያጃጅል? የቀያ ምንድነው ቃሲሞ? ሙዚቃ ማለት ነው ቃሲሞ። ይፋራ ስንት ዓመት ነው? ምን ልክፈትልህ? ቤቢ ሻርክ ምናምን እኔ ራሴ ከፍተዋል። አምጣው እንካሽ። እስቲ ኩን ያዝ ጠመር እንበል ያጀማ ነብር ኢትዮጵያዊ ነኝ ጥቁር ያራዳ ልጅ ፍሮም ዘይነ ሙዚቃ ነው እንጂ ስንት ዓመት ነው? ምንድን ነው ሙዚቃ እንጂ ዳዲ ወይ የሆነ ጥያቄ ልጠይቅህማ? እሺ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ የምወደውን ነገር ባጣ ይሻለኛል። ኦኬ ስለዚህ እኔ አይደለም የምትወደው ነገር እንዴት ደስ ይላል። እንኳን አወቅኩት። እሺ ሌላ ጥያቄ ልጠይቅ። የሆነች ልጅ ኢንስታግራም ላይ በርጥዬ በጣም ነው ማደንቅ ብላ ቴክስት አድርገችልኝ። ምን ትላለህ? ሚስት አለኝ አይደለ? ለምን ዴሞን ከፈትከው? ዝም አትላትም ወይ? ቆይ ስንቶ የመጨረሻ ጥያቄ። አሁን በጣም ብዙ ሴት የሞላበት ክፍል ውስጥ ብትገባ እኔ ትመርጠኛለህ? እና ታዲያ ሚስት አንቺ ማለት እኮ ህይወቴ ነሽ። እኔ አንቺን ብቻ ልመርጥ የምችለው ገባሽ? ጀመር ያ ሁላ ሴት የሞላበት ክፍል ውስጥ አንተ ብቻ ነው ወንድ። ምን ትሰራለህ? እርጥምስ ምን ትሰራለህ? ንገረኝ። አትፍራ ንገረኝ። እኔ ነኝ። ኧረ በስመ አብ! ትናንት ናቲን አይቼው እንዴት ብስቁልቁል እንዳለ። ኧረ እባክህ አየኸው? እኔማ የሆነ ሰዓት እኮ ከአያቱ ሲወርድ ሲዋረድ የመጣ የቲክቶክ እና ኢንስታግራም አካውንት ምንድነው 4 ሚሊዮን እና 5 ሚሊዮን ፎሎወር ያለው ወርሷል ብሎኝ በስመ አብ ደስ ብሎኝ ትናንት አይቼው ብስቁልቁል ብሏል። ከዛ ምን ሆኖ ነው ስላቸው ሮቦት አፍቅሯል አሉኝ። እንዴ ታዲያስ ስላቸው ከዛ ፍቅር ሲያቀርብላት አሉ እንደ ጓደኛዬ ነው የማይሃለችው። በቃ ያው የዘንድሮ ሮቦት አይታመንም። ያው ታውቃለህ ሮቦት ያመነው ጉም የዘገናል። ወይኔ ናት ያንን የመሰለ ልጅ አልከም ዶርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ አሰራሁት። ይሄ መኪና ተሰራ። ይሄ መኪና ማይስተሳ ሲጀመር ይሄው መኪናው ምንም ማለት አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብላር መኪናው ከኔ ወሰድከው መካኒክ ነኝ አልከም ዶርዬ ዴባ ምን ይመስላል? ይሄን ጉልበት ተሸክመህ ሰርታት ማለት እንደዚህ ዴባ ሄሎ ምን ነው የምትለኝ ነኝ? እስኪ ንገረኝ። በቃ እንዴት ነው የምትለኝ ነኝ? ምንድን ነው? መጀመሪያም እኮ ልለምን እኮ አይደለም ላግዝህ ነው ያልኩህ። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሙያ ያለውም ዱርዬ ያለ ጨሱ ይላል በያ እስቲ ፍሙ መጥበሻ ምናምን ነገር ፈልገኑና አንድ ሹንክ ምናምን ነገር ወራርጅብን እርድና ለእግዚአብሔር ምን ፈልገህ ነው አንተ? ዘለል ከዚህ ስለይኩ ሚካኤል ብዬሻለሁ። እርድና መጠን ላመጣጦ እንዴ በራዘሪ እየለመንኩ እኮ ነው። ወይስ ቀፈላ ዞር በል። ምን ፈልገህ ነው ከዚህ? አታ ብር ፈልገህ ነው? አታምጣው። ያውንካ ማነሽ ነው አመድ በት ነው ዘርዝር አተኛ ፍሙ መጥበሻ ምናምን ነገር አተ ዘርበል ቀልድ ነው እንዲያስከው። ኧረ አምጣው ምን አምጣው ያውንካ እሺ ዘርዝር ያው እንዲ ፈጣሪ ይስጥልነ ቻማ ብሽከለ ሄሎ አልቀነሰም። ሄሎ ማን ልበል? ስቲቭ ነኝ ኔቪ።
ወይኔ ጉዴን ያላምንም ስቲቭ በጣም እኮ ነው የምወደው አይድሌ እኮ ነው። ቴንክ ዩ እናቴ አመሰግናለሁ። ሙዚቃሽን ሰምቼ በጣም ነው የወደድኩት። የምሬን ነው የምልሽ። ወይኔ ጉዴ የምርህን ነው ስቲቭ? ወይኔ በጣም ነው የወደድኩት። በተለይ የዜማ ፍሰቱ አለ ግጥሞቹ ዋው። ግጥሞቹ አንድ ግጥም እኮ ነው ያለው ስቲቭ። በቂ ነው አንድ ግጥም እንዴ? ምን ሆነሽ ነው? ከብዛት ጥራት ነው እናቴ። ወይኔ ያላምንም በጣም ነው የማመሰግነው እውነት። ልክ ሙዚቃው እንደሰማው ምን እንዳልኩ ታውቂያለሽ? በቃ ሀገሬ ከኔ በኋላ ሰው አገኘች ተቀናቃኝ መጣብኝ ነው ያልኩት። ወይኔ ጉዴ ምንድነው የምትነግረኝ? የምርህን ነው እንዴ? ምን ሆነሽ ነው? የሚገርም ስራ ነው እኮ በጣም ነው የወደድኩት። ግን መጨረሻ አካባቢ ላይ ፎርሴት ይጎላል። ይሄ አላ በቃ እቺ ነገር ብትገባ ወይኔ አንተ በእናትህ በጣም ነው የሚያምረው። ችግር የለውም እናስተካክለዋለን፣ አብረን እናስተካክለዋለን። የዚህን ሀገር ሙዚቃ አንድ እርምጃ ወዴት? ወደ ኋላ ማነው ወደፊት። አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በአርባ አባዛው አልቀነሰም ፍቅሬ እስካሁኑ በአርባ ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምፁ ከኔ ነው ከኔ ነው። ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ